አንድ እውነት ልንገራችሁ፣ ነገ የምትደርሱበትን መዳረሻችሁን ለይታችሁ ነገር ግን የኋላ ታሪካችሁ እንደ ጭቃ የሚይዛችሁ ሰዎች ካላችሁ እመኑኝ፣ ጭቃው ይደርቃል፣ ይረግፋል፣ ወይም ደግሞ ይታጠባል። ከእናንተም ሊሆን ይችላል ይሄ ስሜት የሚመነጨው ከሌሎችም ከኢንቫይሮመንታችሁም ሊሆን ይችላል ወደ እናንተ መጥቶ ያ ስሜት እንዲሰማችሁ የሚያደርጋችሁ። ግን እመኑኝ ዘራችሁን እስከዘራችሁ ድረስ ለመዳረሻችሁ የሚሆነውን መንገድ መርጣችሁ እስከተከተላችሁ ድረስ የምትቀሩት መጨረሻ ላይ እናንተው ንጹህ ማንነታችሁና ውጤታችሁ፣ ሐሳባችሁ፣ ሪዛልታችሁ ብቻና ብቻ ነው። ያ ይዟችሁ የነበረው ጭቃ ሙሉ ይራገፋል። ለዛ ነው ገበሬ ጭቃ ላይ ዘሩን ይዘራል። መጨረሻ ላይ ግን ለራሱ ብቻ ሳይሆን ለሌሎች የሚተርፈውን ምርቱን ያጭዳል። ጭቃው ግን ደርቆ እዛው መሬት ሆኖ ይቀራል። ስለዚህ ዛሬ ላይ ያላችሁበት ሞመንት ምንም ይሁን ምንም ነጋችሁን ብቻ አጥርታችሁ ተመልከቱ። መዳረሻችሁን ብቻ እወቁ። ይሄ ምድር ላይ ያለ እውነት ሀቅ ነው። ለዛ መንገዳችሁን ጀምሩ፣ ዘራችሁን ዝሩ። ተባረኩልኝ።